ሰላም ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። የአማራ ክልል የአጀንዳ ማሰባሰብ የመክፈቻ ሂደት መካሄድ ጀመረ። በአማራ ክልል በሚካሄደው አጀንዳ ማሰባሰብ የመክፈቻ ሂደት የህዝብ ወኪሎች በተገኙበት በባህር ዳር ከተማ መካሄድ ጀመረ። የክልሉ የአጀንዳ ማሰባሰብ የመክፈቻ ሂደትንም የሃይማኖት አባቶች በጸሎት አስጀምረውታል። የአገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ ሂደቱን ውጤታማ ለማድረግ በተቀናጀ መንገድ ዝግጅት ሲያደርግ ቆይቷል። ዝግጅቱን በማጠናቀቅም በዛሬው ዕለት በክልሉ ከ267 ወረዳዎች በተወከሉ 4500 በላይ ተሳታፊዎች የአጀንዳ ማሰባሰቢያ ምክክር ሂደቱን ዛሬ በይፋ ጀምረዋል። ከመጋቢት 27 እስከ ሚያዝያ 4 2017 ዓ.ም በሚቆየው የአጀንዳ ማሰባሰብ ሂደትም ከማህበረሰብ ተወካዮች በተጨማሪ ተጽዕኖ ፈጣሪ የማህበረሰብ ክፍሎች፣ የፖለቲካ ፓርቲ ተወካዮችና ሌሎች ባለድርሻ አካላትን ያካተቱ 6000 ወኪሎች እንደሚሳተፉም ታውቋል። ትምህርት ሚኒስቴር የከፍተኛ ትምህርት መውጫ ፈተና ያላለፉ ተማሪዎችን መረጃ አሰጣጥ አስመልክቶ ለሁሉም ከፍተኛ ትምህርት ተቋማት ደብዳቤ ልኳል። ሚኒስትሩ የከፍተኛ ትምህርት ተቋማት ሀገራዊ የቅድመ ምረቃ መውጫ ፈተና ከሰኔ 2015 ዓ.ም ጀምሮ ተግባራዊ እንዲደረግ ተወስኖ የአፈጻጸም መመሪያ ወጥቶ ተግባር ላይ መዋሉን አስታውሰዋል። የመውጫ ፈተና ውጤት በተማሪዎች ሰርቲፊኬት ወይም ቴምፖራሪ ዲግሪ ወይም ትራንስክሪፕት ላይ አልፏል ወይም ፓስ፣ ወድቋል ወይም ፌል በሚል እንዲቀመጥ ብሏል። ከላይ በተያያዘው ሰርቲፊኬት ፎርማት መሰረት እንዲፈጸምም ሚኒስትሩ አዟል። የትግራይ ጊዜያዊ ምክር ቤት ልዑክ ከአሜሪካ አምባሳደር አርቪን ማሲንጋ ጋር በክልሉ ወቅታዊ ሁኔታ ዙሪያ መምከሩ ተገለጸ። በቀጣይም ከአፍሪካና አውሮፓ ህብረት ጋር እመክራለሁ ብሏል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት የክልሉ ጊዜያዊ ምክር ቤት ልዑክ በኢትዮጵያ የአሜሪካ አምባሳደር ከሆኑት አርቪን ማሲንጋ ጋር መምከራቸው ተገለጸ። በክልሉ ጊዜያዊ ምክር ቤት አፈ ጉባኤ አቶ ሞገስ ታፈረና ምክትላቸው ዶክተር ደጀን መዝገበ የተመራው ልዑክ ከአምባሳደር ማሲንጋ ጋር በትግራይ ወቅታዊ ሁኔታ፣ በጊዜያዊ አስተዳደሩ ቁመና፣ በፕሪቶሪያው የሰላም ስምምነት አፈጻጸም ላይ መምከራቸው ተጠቁመዋል። በተጨማሪም ተፈናቃዮች ወደ ቀያቸው በሚመለሱበት ሁኔታና በክልሉ በቀጣይ ምርጫ ማካሄድ ስለሚቻልበት ሁኔታ ልዑኩ ከአምባሳደሩ ጋር ተወያይተዋል። በተመሳሳይ በአፈ ጉባኤው የተመራ የክልሉ ጊዜያዊ ምክር ቤት ልዑክ በቀጣይ ከአፍሪካ ህብረት፣ ከአውሮፓ ህብረት፣ በአዲስ አበባ ከሚገኙ የሀገራት ኤምባሲዎችና ዓለም አቀፍ ተቋማት ጋር በመገናኘት እንደሚመክር መረጃው አመላክተዋል። ከውጭ ወዳገኘናቸው መረጃዎች ስናልፍ ፑቲን ስለ ሰላም እንዲሁም የተኩስ አቁም ያላቸውን አቋም እንዲያሳውቁ አሜሪካ ጠየቀች። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውስጥ ውሳኔ ላይ ሊደርሱ እንደሚገባ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዝዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራሰልስ ከነበረው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ የውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የብሪታንያ እና ፈረንሳይ አቻዎቻቸው ፑቲን ስምምነቱን በማዘግየት በዩክሬን ላይ ጥቃታቸውን ቀጥለዋል ሲሉ ከሰዋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ዓመት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በመከሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸውን ጥቃቶች አጠናክረዋል። ባለፈው ወር በሳውዲ አረቢያ የተካሄደውን ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ዩክሬን ስትቀበል፣ ሩሲያ በበኩሏ እስካሁን ውሳኔዋን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉት ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሃውስ አረጋግጧል። ቻይና በአሜሪካ ለተጣለባት ታክስ ተመሳሳይ አጸፋዊ እርምጃ ወሰደች። ቻይና ከቀጣይ ሳምንት ጀምሮ ተግባራዊ የሚደረግ የ34 በመቶ ቀረጥ በሁሉም የአሜሪካ ምርቶች ላይ ለመጣል መወሰኗን አስታወቀች። ይህ የቻይና እርምጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ ይፋ ያደረጉት የ34 በመቶ አዲስ የታክስ ታሪፍ ተከትሎ የሰጠችው ጠንካራ የበቀል እርምጃ አካል ነው ተብሏል። ቀደም ሲል አሜሪካ በየካቲትና መጋቢት ወር በቻይና ምርቶች ላይ የ10 በመቶና የ20 በመቶ ታክስ ጥላ የነበረ ሲሆን ቤጂንግም ውሳኔው የንግድ ጦርነት የሚቀሰቅስ ድርጊት በማለት ስትቃወም ቆይታለች። እንዲሁም በሀገሪቱ ለተጣለባት ቀረጥ 15 በመቶ ታክስ መጣሏም የሚታወስ ነው።
ቻይና በተጨማሪ ቁልፍ በሆኑ ማዕድናት ንግድ ላይ ቁጥጥር እንደምታደርግም አስታውቃለች። ይህም ከአሜሪካን ጋር የሚደረገውን ግብይት ሊገድበው እንደሚችል ተጠቁመዋል። የቻይናን የበቀል እርምጃ ተከትሎ የአሜሪካ የአክሲዮን ገበያ ከኮቪድ ወረርሽኝ ወዲህ በእጅጉ መቀነሱ ተነግሯል። የቻይና ውሳኔን ተከትሎ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ትጫወታለች ሲሉ ትሩዝ በተባለ የማህበራዊ ድረገጻቸው ላይ ባሰፈሩት መልእክት ተናግረዋል። እነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።